በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ የሐዲስ ኪዳን ነብይ ነኝ። የሐዲስ ኪዳን ሙሴ ነኝ። እኔን የሚወድ የኔን ሐሳብ የሚከተል ወደ ገነት እኔን መከተል ይችላል። እኔ የዓለም ሕዝብ ወደ ገነት እንዲከተለኝ እድል ሰጥቻለሁ። ጥሪ እያደረግኩ ነው እና የሐዲስ ኪዳን ሙሴ ነኝ። የዓለም ሕዝብ የኔን ሐሳብ የሚወድ ሁሉ ወደ ገነት ይከተለኝ። ወደ ሲኦል አትሂዱ ተመለሱ እያልኩ ነው። እኔ የዓለም ሕዝብ መሪ ነኝ። የዓለም ሕዝብ ወደ ገነት ነው የምመራው። ስለዚህ የራሴ መንግስት አቋቁማለሁ፣ የራሴ መከላከያ ሰራዊት አቋቁማለሁ። ስለዚህ እኔን እንግዲህ ተከተሉ፣ ከኔ ጋር እንናገር፣ እንግዲህ ክበቡኝ። እኔ ደግሞ እንግዲህ ሐሳቤን የሚያስፈጽሙልኝ ሰዎች እመርጣለሁ፣ እሾማለሁ። እንደዛ ነው። በአጠቃላይ እንግዲህ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ 120 ሰዎች ተቀበሉት፣ ተከተሉት። የአምስት ገበያ ያህል ህዝብ ተቃወመው ሰቀለው። ስለዚህ እኔም የማገኘው አሁን የሚከተለኝ ዓለም ላይ በጣም ጥቂት ሰዎች ናቸው። ስለዚህ እኔም እንግዲህ ወደ ገነት የሚመራው መጽሐፍ ቅዱስ እንደተናገረው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። ስለዚህ እኔም የምመራው የተመረጡትን ነው የምመራው። እንግዲህ አህዛብ እኔን አይከተለኝም። እንግዲህ እኔ ህዝብን ነው የምመራው። ህዝብና አህዛብ እንግዲህ ሰማይ ቤትም በአንድ ሀገር አይኖርም። ህዝብ በገነት ነው የሚኖረው፣ አህዛብ በሲኦል ነው የሚኖረው። ስለዚህ እንግዲህ ዓለም ላይም ህዝብና አህዛብ መለየት አለበት ነው የምለው። እንግዲህ አህዛብ ኢትዮጵያ ውስጥ ተወልዶ ቢያድግም የኢትዮጵያን የሆነ ነገር ሁሉ ይጠላል። የኢትዮጵያን እውቀት ይጠላል። የኢትዮጵያን ህዝብ ያሳዳል፣ ያፈናቅላል። የኢትዮጵያ እውቀት ሊነግስ ሲል ይቃወማል። ይሄው የኢትዮጵያ የመጀመሪያው ቋንቋ ግዕዝ በትምህርት ቤት ይሰጥ ሲባል ተቃውሞ ሰላማዊ ሰልፍ ይወጣል። አያችሁ። ስለዚህ ኢትዮጵያዊ መስለው የኢትዮጵያን ነገር የሚጠሉ አሉ። የኢትዮጵያን ነገር የሚያሳዱ የሚያፈናቅሉ አሉ። ኢትዮጵያ 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 ይላሉ፣ ግን በኢትዮጵያ ስም ይነግዳሉ። ኢትዮጵያ ኢትዮጵያ እያሉ የኢትዮጵያን ነገር ይጠላሉ፣ የኢትዮጵያን ነገር ይዋጋሉ፣ የኢትዮጵያን ነገር ያሳዳሉ። እንደዛ ነው። አማራ መስለው አማራ የሚዋጉ አሉ። እነዚህ ሶስተኛው አማራ፣ አንደኛው አማራ የኢትዮጵያን ነገር ይወዳል፣ ሁለተኛው አማራ የኢትዮጵያን ነገር ይወዳል፣ ሶስተኛው አማራ ግን የአማራን ነገር ይጠላል፣ አማራን ይዋጋል። አንደኛው ኢትዮጵያዊ የኢትዮጵያን ነገር ይወዳል፣ ሁለተኛው ኢትዮጵያዊ የኢትዮጵያን ነገር ይወዳል፣ ሶስተኛው ኢትዮጵያዊ ግን የኢትዮጵያ የሆነውን ነገር ሁሉ ይጠላል፣ ያሳዳል፣ ይዋጋል። እና ሊለይን ይገባል፣ ልንለይ ይገባል። አያችሁ። ተደባልቀን መተረማመስ የለብንም። ለጠላታችን ለሰይጣን መጋለጥ የለብንም። አሁን መለየት አለብን። የኢትዮጵያ የሆነውን ነገር ሁሉ የሚወድና የሚጠላ ኢትዮጵያዊ መስሎ ኢትዮጵያ ኢትዮጵያ እያለ ኢትዮጵያን የሚዋጋ የኢትዮጵያን ሕዝብ የሚያሳድ የኢትዮጵያን ሃይማኖት ቋንቋ የሚያፈራርስ የኢትዮጵያን ባህል የሚዋጋ የኢትዮጵያን ባንዲራ የሚዋጋ ይሄ ኢትዮጵያ ውስጥ ተወልዶ ኢትዮጵያዊ መስሎ ግን የኢትዮጵያን እሴት የሚዋጋና የሚያሳድድ ነው። ስለዚህ እውነቱ መለየት አለበት። እውነቱ መውጣት አለበት። አያችሁ። እንዲሁ ተደበላልቀን መተረማመስ የለብንም። ያ ለጠላታችን ለሰይጣን የምንጋለጠው፣ ለሰይጣን አገልጋዮች ተጠቂ ነው የምንሆነው። ሊለይልን ይገባል። በቃ እኛ ኢትዮጵያውያን በቃ የእግዚአብሔር ታማኝ የሰው ልጆች አክባሪና አፍቃሪ ህዝብ መለየት አለበት። ሊለይልን ይገባል። በቃ ህዝብና አህዛብ መለየት አለበት። ሰማይ ቤትም ህዝብና አህዛብ ተለያይቶ ነው የሚኖር። ገነትና ሲኦል ነው የሚኖረው። እስከ አፄ ምኒልክ ጊዜም ህዝብና አህዛብ ተለያይቶ ነው የሚኖረው። አይ ህዝብ የራሱ ከተማ አለው፣ አህዛብ የራሱ ከተማ አለው። አፄ ኃይለ ሥላሴ ግን ወደ ስልጣን መጥተው
የሙስሊሙንም የክርስቲያኑንም ከተማ ደበለቁት እና አፄ ኃይለ ሥላሴ እንግዲህ እስከ አፄ ምኒልክ የእስላሙና የክርስቲያኑ ከተማ የተለያየ ነው የነበረው። ከዛ አፄ ኃይለ ሥላሴ ግን መጥተው የእስላሙንም የክርስቲያኑንም ከተማ አንድ ላይ ያደረጉት። ያው ህዝቡም አብሮ መኖር ጀመረ። አፄ ኃይለ ሥላሴ ይህን ሀሳብ ያመጡት ከደግነት ነው። እንግዲህ ሙስሊሙ ህብረተሰብ ከክርስቲያኑ ስነ ምግባርን እንዲማር ብለው ነው። ህዝብ አስተማሪ አህዛብ ተማሪ እንዲሆን ብለው ነው። ግን አሁን እንግዲህ የአማራ መንግስትም ወደቀና አሁን ስልጣኑ በአህዛቦች ተያዘ። አሁን አህዛብ ሁሉ በአጠቃላይ የኢትዮጵያን ነገር ይጠላል፣ አማራን ያጠፋል። አይ አማራን በብሔር ብሔረሰቦች ስም አማራን ማጥፋት፣ አማራ ዶሚኔት ማድረግ፣ አማራን በእጅ ብልጫ ማጥፋት፣ ድምፁ እንዳይሰማ ማድረግ ነው። አያችሁ አሁን ሊለይልን ይገባል በቃ እንጂ በብሔር ብሔረሰቦችም አማራን እያጠፋህ የኢትዮጵያን ተቆርቋሪ የሰው ልጆችን ክብር አስጠባቂ ልታጠፉ አትችሉም። በብሔር እኩልነት የአማራን መንግስት የአማራን ህዝብ የሚያሳደውን መንግስት ነው እየደገፋችሁ የምትኖሩት። እኔ በአጠቃላይ አሁን ነብይ ነኝ፣ መስበክ እችላለሁ። በቃ የሚወደኝና ሐሳቤን የሚደግፍ መከተል ይችላል፣ እኔን መክበብ ይችላል። እኔ የማስተምረው መክሊቴን ነው። ማንም ሁሉ ሐሳቡን ይናገራል። እነ ፍቅር ሲዝም እነ ተማሪያም ሌሎችም ንጉስ ነን ብለው የተነሱ አሉ። እነሱ ሐሳባቸው እንደፈለጉ እየሰበኩ ነው። እኔም ሐሳቤን መስበክ እችላለሁ፣ መብቴ ነው በቃ። ስለዚህ እኔ እንደማንም ፈርቼ የምሰደድ አይደለሁም እና ለእውነት ሰማዕትነትን እቀበላለሁ። ላመንኩበት ዓላማ ሞታለሁ። ባመንኩበት መንገድ እሄዳለሁ። ሰማዕትነትን እቀበላለሁ። የሚከተሉኝ ጥቂቶች ናቸው። አሕዛብ ብትንጫጫ አልሰማህም። መጽሐፍ ቅዱስ ላይ ቅዱስ ጴጥሮስ ምን ይላል? ሰይጣን እንደ አንበሳ ቢያጓራም በእምነት ጸንታችሁ ታገሉ ይላል። እኔ ደግሞ አሕዛብ በእኔ ላይ ብትንጫጫም አልሰማህም። በእውነት መንገድ ይሄዳለሁ እንጂ በአሕዛብ ጫጫታ አቅጣጫዬን አልቀየርም። እና እንደዛ ነው። እኔ እንግዲህ የዓለም ሕዝብ መሪ ንጉሥ ሳልሳይ ቴዎድሮስ ነኝ። የሐዲስ ኪዳን ሙሴ ነኝ። የኔን ሐሳብ የሚወድ ወደ ገነት ይከተለኝ። እኔን መምረጥ፣ እኔን መከተል፣ ለኔ መስራት፣ ለኔ መገበር ይችላል። አያችሁ፣ የኔ ሐሳብ የምትደግፉ ደግሞ ለኔ ገብሩ። መንግስቴ ሐሳቤ ይስፋፋላችኋል። ብዙ ሰው እናድናለን። እኔ የምለው አንዱ ትምህርት ምንድን ነው? የዓለም ሕዝብ የሚመራው አማራ ነው እንጂ ፌዴራሊዝም አይደለም። ፌዴራሊዝም ማለት በቋንቋ፣ በባህል፣ በሃይማኖት፣ በብሔር፣ በሀገር፣ በመንግስት፣ በባንዲራ፣ በመዝሙር መከፋፈል ነው ፌዴራሊዝም ማለት። ፌዴራሊዝም የዓለም ሕዝብ ወደ መከፋፈል ነው የሚሄደውና አሰራሩም እንደዛ ነው። ሰይጣናዊ አሰራር ነው ፌዴራሊዝም ማለት። እኔ ግን የዓለም ሕዝብ ወደ ገነት የሚመራው አማራ ነው። የዓለም ሕዝብ የሚመራውም የሚያስተምረውም አማራ ነው ብዬ ነው የማምነው። ስለዚህ የኔን ሐሳብ የምትደግፉና የምትወዱ ለእኔ መገበር አለባችሁ። አስራትና በኩራት ገብሩ። ሐሳቤ መንግስቴ፣ ሐሳቤ ይነግስላችኋል፣ ይስፋፋላችኋል። እንደዛ ነው። እንግዲህ ሁላችንም በአንድ ሁነን ተፋቅረን ወደ ገነት መጓዝ አለብን። አማራነት ጽድቅ ነው። አየህ፣ የብሉይ ኪዳን ህዝቦችን እግዚአብሔር ህዝብ የሚላቸውን የብሉይ ኪዳንን ህዝብ በሙሴ በኩል ነው የሚያናግረው። ስለዚህ እኔ ደግሞ የአዲስ ኪዳን ሙሴ ነኝ። እግዚአብሔር ይህን ዓለም ደግሞ የሚያነጋግረው በእኔ በንጉሥ ሳልሳይ ቴዎድሮስ በኩል ነው። ከዚህ በኋላ የኢትዮጵያ ጸሎት ወደ እግዚአብሔር መንግስት የሚያደርገው ራሱ በእኔ በኩል ነው። እኔን ስትሰሙ እግዚአብሔር ምሕረት ያወርድላችኋል። በቃ የትምህርት ስርዓቱ እንዴት መሆን እንዳለበት፣ የኢትዮጵያ ህገ መንግስት እንዴት መሆን እንዳለበት ለእኔ ነግሮኛል። የዓለም አህጉር መቀየር አለበት። የአፍሪካ ህብረት ክርስትና ሃይማኖትን መቀበል አለበት። ሁሉን ለእኔ ነግሮኛል። እኔ የነገርኳችሁን ስሙ። እግዚአብሔር እናንተን ይሰማችኋል።
ከዚህ በኋላ በጎንደርም ሆነ በኢትዮጵያ ገዳማትና ቤተክርስቲያን ሱባኤ ብትይዙ ምንም ጊዜ ማባከን ነው። እኔን ስሙ ተብላችኋል። ጸሎታችሁ በእኔ በኩል ነው ወደ እግዚአብሔር የሚያደርገው። ሱባኤያችሁ፣ ጸሎታችሁ ተሰምቷል። እኔን ሰምቷችኋል። ኢትዮጵያ እናት ናት፣ ደሟ ፈሷል። ንጉሷን ሳልሳይ ቴዎድሮስን ወልዳለች። እኔ ነኝ ንጉሱ፣ የዓለም ሕዝብ መሪ ንጉስ ሳልሳይ ቴዎድሮስ ነኝ። የዓለም ሕዝብ ወደ ኢትዮጵያ ይመጣል። እናንተ ኢትዮጵያን አብራችሁ ትነግሳላችሁ። ኢኮኖሚያችሁ ይሻሻላል። ነፃነታችሁ ይረጋግጣል። ነፃነታችሁ ደግሞ ምንድነው? የፈለጋችሁትን መርጣችሁ ማምለክ ነው። ሰው አይገዛችሁም። የእግዚአብሔር ሐሳብ ነው የሚገዛችሁ። እንደዛ ነው። አይ ሱባኤያችሁ ተሰምቷል። እዚህ በኋላ ጦርነቱን አቁምልን ብላችሁ ሱባኤ ብትገቡ ምንም በቃ መፍትሄው እኔ ነኝ። እኔን ስሙ ተብላችኋል። እንደዛ ነው። አመሰግናለሁ። እኔ የዓለም ሕዝብ መሪ ንጉስ ሳልሳይ ቴዎድሮስ ነኝ። ስላዳመጣችሁኝ አመሰግናለሁ። ቴንኪው